ደውዬላት ነበርና ስደውልላት ምን እንዳለችኝ ታውቃለህ? ይኸው መጥቷል ራሱ ይናገር ታርጎላችሁ። ሰላም ሄኖክ ለምን ሳንቲም ያሰጠኝ? ኖ እኔ ሄኖክ አይደለሁም እኮ ማሚ አውርቼ ነበር እኮ። ማነህ? አውርቼ ያልነበረ እንዴ? ማሚ ይሄም ልጅ ቢሆን እኔ አንድ ነገር የምነግርህ ነገር ካሜራ አብርቶ ቢያወራ እንደስ አብነት አንዴ ሚውት አድርግ አብነት። ማነህ አንተ ወንድሜ? እኔ ከዚህ በፊት ኮይን ሞላለት ነበረ ለሱ። ኦኬ ከዛ የሆነ ቢያንስ ውስጥ ወደ ስንት ሚሊዮን ኮይን ሞልቼለታለሁ። ኦኬ እና 36 ማለት ወደ 34 ሚሊዮን ኮይን እና ሞልቼለታለሁ። አይደለም ወንድሜ 34 ሚሊዮን ኮይን ማለት ሌቭል 46 ነው። 46 ላይ ያልፋል ወንድሜ። 35 ሌቭል ማለት 1.9 ሚሊዮን ኮይን ማለት ነው ወንድሜ። ተሳሳትክ እዚህ ጋር። አይ በቃ ሳትሻንቺ እዚህ ጋር ስተሻል ወንድሜ። አካውንቱን አሳያለሁ። የኔ ሞላው 35 ሚሊዮን ኮይን ማለት ወንድሜ ስንት ብር ነው? 35 ሚሊዮን አይደለም 3.4 ሚሊዮን ምናምን ልፈልግ 3.4 አይደለም አሁን ግልጽ አድርግልን። አውርቻለሁ አላወራህም ምናምን ሌላ ነገር ውጥተን እና እኔ እንዴት መሰለህ የሆነው አንተ እሱ ካልሆንክ እባክህ ሌላ ነገር ተውና እባክህ ሰውዬ፣ አሁን ወደ ጦርነት ልንገባ ነው። ከዚህ በፊት ሞላለት ነበር እና ያው ኮይን ሰብ ሲሞላ ደግሞ አካውንት ማክሰስ ይኖርሃል። እንዴት እንደሚሞላ ታውቃላችሁ ብዙዎቻችሁ። ከዛ በዛው ነበር ምሞላለት እንትን ሞላለታለሁ። ከዛ የሆነ ቀን ምን አለኝ እና አካውንቱን ወሰድክበት? አዎ ወሰድኩት። ታዲያ ምን አማራጭ አለ? እሱ መያዝ አልቻልኩም። ለምን ወሰድክበት? ብሬን ነዋ እንዴ። እኔም እኮ ከሚሊዮን በላይ ተበልቻለሁ። ቆይ ስንት ብር ነው ያለበት አንተ ጋር? 3.5 ሚሊዮን ኮይን ስንት ብር ነው ያለበት? ኖ የ3 ነጥብ አይደለም፣ ግማሹንማ ከፍሎኛል። ኦልሬዲ እኮ የስንቱን ከፈለ? የስንት ሚሊዮኑን ከፈለ? ኦልሞስት አሁን የሚቀረው ወደ 1.5 ነው የሚቀረው። አይደለም የስንት ሚሊዮን ኮይን ከፈለ? እሱ የስንት ኮይን ከፈለ? እኔ የምሞላለት እንዴት መሰለህ? ለምሳሌ 100,000 ይልካል፣ የ100,000 ኮይን ይልካል፣ እሞላለታለሁ። እንደዛ ነው። ይኸውልሽ ወንድሜ የስንት ኮይን ከፈለ? አሁን እሱ የስንት ኮይን ስንት ብር አስገባለህ? በአንዴ አይደለም ብሩን ያስገባው። ኦኬ ስንት ብር ገባ ወደ አንተ አካውንት? አሁን መጨረሻ ላይ እንዴት መሰለህ የቀረው እኔ የሚሞላለት ለምሳሌ በ150,000 ኮይን ሊሆን ይችላል፣ 200,000 ሊሆን ይችላል የሚሞላለት ማለት ነው። አንተ አሁን 3.9 ሚሊዮን ኮይን ሞልተህለታል አይደለ? አዎ የ3.9 ሚሊዮን ኮይን ስንት ብር ነው ያስገባል? ኦልሞስት ከ3.9 ሚሊዮን 3.5 በለው ከ3.5 ሚሊዮን ኮይን የስንት ብር አስገባል? እሱ ስንት አስገባል አንተ? እሱን ካልኩሌት እናደርገዋለን። እኔ በአንድ አይደለም ያስገባልኝ ያልኩ። ይኸውልሽ ሌቭል 35 ለመድረስ ማለት ነው ወንድም። ይኸውልህ አንዴ ካሜራ ላብራና ሌቭል 36 ነው 35 ነው። አሁን 36 ገብቷል። ኦኬ አሁን ገብቷል 36 3 ሚሊዮን 400,000 ነው ያወጣው። እዚህ ላይ እያየሁት ነው። ሚሊዮን 230,000 ነው የሚያስፈልገው። 3 ሚሊዮን 400 አይደለም 36ም 3.2 ነው። 35 ደግሞ 2.5 ሚሊዮን ነው። ወቆጆ እኛ አካውንቱን አሁን ለምሳሌ በዚህ አካውንት ነው አሁን በዚህ ስልክ ነው ያወራሁት ማለት በዚህ በቲክታክ ማለት የተደዋወለው ቁጥሩን ትናንት ነው ያወቅኩት ማለት ነው ላይቭ ስገባ። ስለዚህ ብሩን ሲቀበል የነበረው አንተ ነህ እሱ ራሱ ነው። እኔ መጨረሻ ላይ ምን ሆኖ ከዛ እንደገናሚ ሙላልኝ ይለኛል ማለት ነው። እሱ ቢጠቀምበትን ስልክ እኔ በዚህ አካውንት ነው ሄኖክን የማውቀው። ብራዘር ኧረ ተው ፈጣሪን ፍራ። እሺ አይ ማሚ እሱ ይሄ ልጅ ራሱ አሁን የሚያወራው አዲስ አበባ በዚህ አካውንት ነው ያወራሁት። በእናትህ ሰማህ? እኔ መቼ መሰለህ ይሄን አካውንት መቼ ነው የወሰድከው? ትናንትና ወዲያ ምናምን ነው የወሰድኩት። ይህንንም የወሰድኩት ለምንድን ነው? ብር አስገባልኝ አልኩት፣ ያለበትን ብር። ይሄ ሁሉ ህዝብ በዚህ አካውንት እንደተበላ እያወቅ ከዛ እኔ እኮ ኦልሞስት ከዛ ገብቼ ቼክ አረኩኝ። ያንተን ደውዬልህ ነበር እኮ ለምን እንደዚህ እንትን ትላለህ? እዚህ ጋር መልክ እንደዚህ እንትን እላለሁ። ምን ከዛ ከዚህ በፊት እኔ ደግሞ ሞልቼለታለሁ ኦልሬዲ ምናምን። ምን ትያለሽ ወንድሜ? ቴሌግራም ላይ አካውንት ትሸጫለሽ? እልክልሃለሁ እሱ የኔን አካውንት አይደለም አካውንት ትሸጣለህ ወይ? ቴሌግራም ላይ እሰራለሁ አልከኝ። ምንድን ነው የምትሰራው? አካውንት ትሸጣለህ ቴሌግራም ላይ? አካውንት ከአንተ ገዛህ እሱ? በቃ እንደዛ ማለት ነው። ግልጹ እንደዛ ማለት ነው ሳይሆን ልክ መልስ። ቆይ ስማ ሄኖክ
የሚባለው ልጅ ይሄን አካውንት ሲገዛ ዳይሬክትሊ ከአንተ ነው የገዛ ወይንስ አንዲት አረብ ሀገር ካለች ሴት ነው የገዛው? ይሄን ንገረን በግልጽ። ከኔ መቼም እንደገዛ ይንገረን። ምክንያቱም ይሄ አካውንት ተጠቀምበት የነበረችው አረብ ሀገር የምትኖር ስሟን እናወጣዋለን። እኔ ቆይ እንትን እላለሁኝ። ከእሷ ሴት እንደተገዛ ነው የምናውቀው ይሄን አካውንት አይደለ? ኖ አይደለም። ማን እንደዛ ያለው? እሺ ቀጥል አውራ አንተ። እንደዛ ነው። ከዛ ሞላውለትኝ ምናምን። ከዛ እንዴት ሆነ ይሄ እንዴት ብሎ ዛሬ አስገባልሃለሁ ነገ ይደርሳል ነው ያለኝ ብሩ ማለት ነው። አሁን አንተ 100,000 ብር ስንት ኮይን ነው የምገዛው? ስንት ብር ነው የምገዛው? 100,000 ኮይን እኔ 100 ምናምን ሺህ ነው 105 100 ምናምን አካባቢ 100,000 ኮይን 105 ብር ነው ሞላለት። ያ 105 በብር 105,000 ብር ነው እንደዛ አካባቢ። አሁንም ሰዓት ሸልም ምን 100,000 ማለት ኮይን ማለት $1,000 ማለት ነው። $1,000 ባንክ ራሱ 100 ብር አይደለም እንዴ? 180,000 ነው። 160,000 ብር በእኛ ካልኩሌት የምንሰራው በ50,000 ኮይን ነው። ለምሳሌ 200,000 ሲሞላ 50,000 ብር በ105,000 ነው የምናባዛው። በቃ ቆይ አሁን አንተ እዚህ ጋር ገብተህ የምትጨነቀው ምክንያቱ ምንድነው? ነገር እኔ ብሬ ነው አንተ እሱ ካልሆንክ ወይ ምናምን ምንድነው ምክንያቱ? እኔም ብሬ እንዲመለስልኝ ነው። በበላው ሰውዬ አካውንት የተበላው ስትል ትንሽ ማለት እንደ ሊሆን ይችላል። ቆይ እንዴት ቪዲዮ ያበራል ጆ ሻቀኛ ከሆንክ አብራ ቪዲዮ በአካል እንገናኛለን ከፈለግ። የዚህ አካውንት አክሰሱ አለኝ እኔ። ከዛ የሆነ ቀን ብሬን አስገባልኝ ስለው እንትን እያለ አስቸገረኝ። የሆነ ሰዓት ቴክስት ደግሞ የሰው ቴክስት ማየት ይከብዳል። በብዛት ሪድ ምናምን ሊልብህ ይችላል። እኔ እንደዛ ብዬ ብዙም አላየሁም። ከዛ የሆነ ቀን ሲመረኝ ገባውና ቼክ አደረኩ። የማሜን ቴክስትን ማየሁት። ከዛ ለማሜ እንደውም አውርቼዋለሁኝ እንደተበላ ማለት። ከዛ ቀጥታ እኔም እንደተበላው ተረዳሁኝ። ቀጥታ የእሱን አካውንት ሪሙቭ አደረኩ፣ ኢሜይሉን ቀየርኩ ምናምን በቃ እንትን አደረኩ ማለት ነው። እኔ ይቅርታ ወንድሜ አንድ ጥያቄ ብቻ ጠይቅም ስምን ስለማላውቀው ነው። ይሄን አካውንት ሄኖክ መች ነበር የሚጠቀም ነበር? ከመች ጀምሮ ነበር የሚጠቀም ነበር? ቅርብ ጊዜ ነው? ቆይቷል ትንሽ ሜይ ቢ አንድ 3 ወር ነው። አይ ቲንክ 3 ወር ነው እንደዛ ምናምን የሚሆነው ይመስለኛል። እርግጠኛ 3 ወር ከሆነ ማለት ነው። ጆዬ ፎሎ አድርጌ ልኬልሃለሁ ሊንክ ማለት ነው። ግባና ያው 2025-24 ላ ይሄን አካውንት ሄኖክ ይጠቀመው ነበረ። ገብተህ ማየት ትችላለህ። ምክንያቱም ፎቶዎቹ የሱ ሲፖስቱ የነበሩት ምናምን ሁሉ ነገር አለ። ጆይ ቪዲዮን ግባና ያው ልኬልሃለሁ። አሁን ሊንክ ሌላችሁኝ ወይስ ቪዲዮ ሊንክ ከሆነ አለ ሊንክ ነው። ይሄ ልጅ እየሰጠ ያለው መረጃ ገብቻ ቪዲዮ ሼር ላድርግ። በእናት ይኸው ብራዘር ሄኖክ እኔ አሁን ባለ ሄኖክ አካውንት እባክህ ድንገት አታለው ሊሆን ይችላል። ይሄን አካውንት ማለት ነው አንተን ለማስጠቆር ሊሆን ይችላል። ብራዘር ገባ ወንድ ልጅ ነህ፣ የከተማ ልጅ ነህ ንግግርን ስንሰማው። ስለዚህ አሁን ይሄ ሁሉ ህዝብ የተበደለ ህዝብ ነው። በእናት ዛሬ እንደውም ይሄን አካውንት ማለት ነው ልንገርህ፣ ልክ ነው። ይኸውልሽ ወንድሜ በቃ ይኸውልሽ የኔ አባት ስሚኝማ ወንድሜ አንዴ ስማኝ አንዴ ማሜ አንዴ ዝም በል ማሜ። ኦቴፍ ላከልኝ አሁን 2024 ላይ የሄኖክ ፎቶ አለው ወንድሜ። ይሄ አካውንት 2024 ማለት ከ2 ዓመት በፊት ነው። እንደዛ የለው። ይሄው እንግዲህ ላከልኝ። 5 ጥያቄ ተጠየቀ፣ 5ቱንም ሌላ መልስ ነው የምትመልሰውና ላሳየኝ። እኔ ይሄው ካንዱ ስማኝ ማነው ስም? ይቅርታ አንዴ ቆይ ስም ማን ነው? ስሜን ታውቀዋለህ እኮ ምን ነው ነግሯል። አላውቀውም። ማሜ ታውቀዋለህ ስሙ? አረ በህግ አምላኬ ሰው እየደወለልኝ አውርተናል የሚለው ስምህ ማን ነው? መናገር አልፈለግም ስምህ? ቆይ በጠዋት ደወልና ሰላም ፕሬዚዳንት ማማ ያለኝ ሰላም አልኩት። ብር ተበልተሃል ወይ? ብዙ ሰው ብር እየተበላ ነው አለኝ በጠዋት ማለት ነው ሲለኝ፣ ከዛ በኋላ የእሱ ፊት ለፊት ነው የምነግራችሁ። የምን ብር አልኩት። አይ አንድ የሆነ ጊፍተር አለኝ። ማን የሚባል አልኩት። ሄኖክ አለኝ። ማን ነው እየበላ ያለው አልኩት። አይ በጣም ብዙ ሰው እየተበላ ነው ያለው እና አንተም ተበልተሃል አለኝ። አይ እኔ አልተበላውም አልኩት። ሄኖክ የሚባል ሰው አታውቅም አለኝ። ኧረ እኔ አላውቅም አልኩት። ልክ ነኝ ብራዘር? ልክ ነህ። እኔ ለአንተ የደወልኩት
ስልኬን ከተመጣ አልኩት ሁሉ ምንድነው ቴክስትን አይቼ ነው እዚህ አይ አንተ እንደተበላው ሰው ስልኬን እናጣለን ወይ አለኝ። ኦቨር ዘጌ ኦኬ ስልኬን በስልክ ቀጥታ ነው የደወለልህ እንዴ? ቀጥታ በስልክ ቁጥር ነው የደወለው። ሜቢ እዛ አካውንቱን የዛን ቀን ተቀብሎት እዚህ ጋር አረቢ እና የዛን ቀን ሜቢ አካውንቱን ይሄ ልጅ አሁን ምስኪን ይመስለኛል። ባይዘው ይሄ ልጅ አልከ ፋሚሊ ለምንድን ነው ካልክ ያ ልጅ አታሎ እኛንም ብር በልቶናል። እንኳን አካውንት ሰጥቶት በቃ እንደዚህ ምናምን ብለህ ሙዲያዝ የሆነ ነገር ብቻ ብሎት በሆነ ሲስተም ይሄ ልጅ አታሎት ሊሆን ይችላል። ሜቢ እዛ ላይ ደግሞ አይደለም ማሚ እንደዛ አይደለም። በቃ ቀላል ነገር ቀላል ነገር አንዴ ግባና ማለት ነው ሲቲንግ ላይ ግባና ከዛ በኋላ ሎጊን ሂስትሪ ያለ አይደል? ሎጊን ሂስትሪው ስክሪንሻት አድርገህ አሳየን። ሎጊን የተደረጉትን ማለት ነው። ሎጊን እኔ ስልክ ብቻ ነው ያለው ያሳያል። እዛ ላይ ገብተው የነበሩትን ያሳያል። ምን ስልኮች እንደነበሩ ያሳያል። አዎ ቼክ ላድርግልህ። እሱን በቃ እሱን ስክሪንሻት ይዘሽ ነይና እሱን ብቻ እዚህ ጋር ያሳይ። እሺ አንዴ መጣሁ። እሺ አንዴ ጆዬ እዛ አንድ ነገር ልንገርህ። ሊቢያ መኖሪያ ያላቸው ቤት አለው። ሄኖክ የተደራጀ ልጅ ነው። ጆን ዳንኤል አረ እባክህ ወደ መፍትሄ ሄዱልኝ። አረ ብሬ መልሱልኝ። አረ ብሬ ስለዚህ ስማ ሄኖክ የምትባለው ሰውዬ ከእሱ ጋር እየቀጠልክ እንደሆነ አንተ እያስቀጠልክ እንዳልሆነ ስራውን ለማረጋገጠኛ እንዲመቸን እዚህ ጋር ውጣና በትልቁ ቪዲዮን አብራ። አንተም ተበዳይ ነው አይደለ? ምን ችግር አለው? በቃ ቪዲዮን አብራና ክፈት። ውጣ። ለምንድን ነው አንተ በቪዲዮ ማትከፍተው? በትልቁ አድርገውና ቪዲዮ ክፈት። ማሜ በትልቁ አድርገው ኤልያስን ከዛ ቪዲዮ ክፈት። በቃ አዋራን በቪዲዮ ወጣ አዋራን እንዴ። አንተ ተበዳይ ከሆንክ ለምንድን ነው በውስጥ የምታወራን? ክላውዲዮ ስትለው ይወጣል። አይደለም ክላውዲዮ እዚህ እንትን ማለት ምንም መፍትሄ ያመጣል። የተበደሉ ሰዎች አይመሳሰልም ለማየት ብቻ ነው ይሄ ልጅ። በቃ ትክክለኛ ፎቶ አሁን በውስጥ ልከውልኛ ማሜ። ይሄ ራሱ አይደለም ፎቶ ልክልሃለሁ። ይሄው ፎቶ ይሄ ነው ትክክለኛውን ፎቶ ፎቶ ተልከውልኛ ልክልሃለሁ። ሰብትልና የላክንበት አካውንት ለምሳሌ ማለት ነው እኔን እንትን ያለኝ ነው እዚህ ጋር ቴክስቶቹ ብር ላክልኝ ሲለው ምን እንደሚለኝ ዛሬ ደረሰኝ ልክልሃለሁ ብቻ ነው በቃ እምቢ አይልም። የሚገርም አይከለክልህም። እና እንደውም እኔን ኢትዮጵያ ውስጥ እንዳለ ነበር የነገረኝ። እና 1300 ምንድን ነው 1300 ነው በአጠቃላይ ድምር የሚለው 1400 በሚሊዮን ነው እዚህ ጋር ነው። ከዛ ደግሞ አይደለም ምናምን አጠቃላይ ከታች ነው ብዬ ነበረ። በሚሊዮን ቢሆን 1.3 ነው ወንድም። 1.3 ማሱ አጠቃላይ ድምሩ ብሎ ነው የነገረኝ። ኦኬ አይታይም ከታች። ኦኬ እኔ ያልኩት ከፈትና እሱ መሆኑን እስኪ ስልኩን ከፍተህ ስክሪንሻት አድርገው። ከፍተህ ይሄኛውን ራሱ አለ። አልሐምዱሊላህ ሰላም ነው። አንተ ተበልተህ ከሆነ አሁን ሀቀኛ ከሆንክ የእውነት ተበልተህ ከሆነ ይህ ስልክ ማም ይሄ ነው ስልኩ። አንዱ ስልክ ነው። ኦኬ አንተ በቃ ሀቀኛ ነህ። ተበልተህ ነው አይደለ? አዎ ከሆነ ቪዲዮ አብራ። እኛ አሁን ሁላችንም ቪዲዮ አብርተን ነው አይደለ? እንታወቃለን። እኔ እዚህ ጋር ሲጀመር ሶሻል ሚዲያ ላይ ምንትን ብዬ ማለት ሰርች በአካል አሁን ወደ መፍትሄው ለመሄድ ያክል ማለት ነው። ምን መሰለህ ወደ ህግ ለመሄድ የተበላ ሰው ይሰብሰብና ነገው ክስ ይመስረት። ከዛም በኋላ የተላላከበት አካውንት እንዳለ ማሜ ያስገባበት አካውንት የሁሉም ስለሚገናኝ የሚያወጡበትም የሁሉም አካውንት ይታገዳል። ከሱ ጋር የተሳተፉ ሁሉም ሰዎች ይታሰራሉ። ያ ነው ሶሉሽን የሚሆነው። አካውንት የተጠቀመባቸውም የላኩም ያስላከም የገባም ያኔ እውነቱን ያወጡታል ልጁ ውጭ። ስለዚህ የዚህ ልጅ ራሱ ስልክ ቁጥሩ ያዘው። የዚህን አሁን የገባው ጠዋት ደውዬላለሁ ብሎ ያዘውና ይህንንም ስጠው። አዎ የአሁኑ ሰው የአሁኑ ልጅ በደንብ መያዝ አለበት። ቁጥሩ ካለ ችግር የለም። ማሜ ቁጥሩን ለእኔ ላክልኝ። እሺ ቁጥሩን የዚህ ልጅ ቁጥር ያዘው። ይሄ ልጅ አንደኛ ተባባሪ ሆኖ ነው ነገር ለ1 ሚሊዮን ብር ተበርቶ ጎን ቁጭ ብለው ነው ይሄን ነገር እየቀመሩ ያሉት። ጎን ለጎን ቁጭ ብለው ነው። ሄኖክ ይኸውልህ ጊዜ ሲገዛና ሲለሳለስ ስለማታውቁት ካየኸው ማታ ነው ሎጊን ያልኩት አለ። ሰዓቱን ግን ካየኸው ሎጊን ያለበት ላይ ሞርኒንግ ላይ ነው የሚለው ገብተዋል። ስለዚህ ማታ ላይ ሲያወራ የነበረው ማን ነው? ከሁለት አንዱ ይኸውልህ ይሄው አሁን እሱ ያሳያችሁ ኤአይ ጀነሬትድ የሆነ እንትን ነው ራሱ
ፎቶ ማለት ነው። እዚህ ጋር አሁን ይሄ የገባ የወጣው ምናምን የስልኩን ሎጊን ሂስትሪ ያሳያችሁ ኤአይ ጀነሬትድ የሆነ ነው። አንድ ሚሊዮን ብር ተበልቶ እኔ ቪዲዮ ሶሻል ሚዲያ ላይ ያልወጣም ቪዲዮ ምናምንም 1 ሚሊዮን ተበልቻለሁ ካለ ብሩ ነው የሚፈልገው እንዲሰጠው ቪዲዮ ወጣ። ይህንን እንትን ሰፋ አድርገው ላሳያችሁ። እዚህ ጋር እኔ የእሱን ቻት ሂስትሪ ክሊር አድርገውብኝ ማየት ስለማልችል ነው እዚህ ጋር ማለት ነው። አንተ እናቴ ተው ፊቱ ራሱ ግንባር ራሱ አስተውቃል። አንደኛ እናቴ ተው ሲጀመር እኔ እኮ ኢትዮጵያ ውስጥ ነው የምኖረው። እንዴት ነው የምታስቡት? ኢትዮጵያ እኮ ሎጊን አሁን ሪከርድ ያደረገ ሰው ፊቱ ታይቷል። በቃ ከሪከርድ ላይ ፊቱ ይወጣል። ሎጊን አልኩት ያለው እኮ ጆ ኢትዮጵያ ነው። ቅድም ኢትዮጵያ ነው የሚለው አሁን ደግሞ ሊቢያ ነኝ አለ። ሊቢያ ነኝ እኮ እኔ ኢትዮጵያ ውስጥ ነኝ ያለሁት እያልኩ አሁን ደግሞ ሊቢያ ነኝ ብለህ ነበር እኮ ሊቢያ ውስጥ ነው የምኖረው እያልከኝ እኮ ነው። እንዴ አሁን ሊቢያ ውስጥ እኮ ነው የምኖረው። እንዴ ትፊቴን ምናምን ትላለህ። እኔ ኢትዮጵያ ውስጥ ነው የምኖረው። ኢየሱስ ማነው ስም ወንድሜ? ቆይ ሄኖክ ማን ነው? አሁን በሄኖክ አካውንት የገባው ስም ማን ነው እኮ? እኔ እንኳን ሶሻል ሚዲያ ላይ ስሜ ማውጣት ስላልፈለግኩ ነው። ሞን አይነግርህም። አንተም አይነግርህም፣ በታሪክ አይነግርህም። አንድ ላይ ለማመልከት እኮ ነው። አንተም ከተበደልክ ያስገባህበትን አካውንት አውጣ ስንል አትነግረንም። የባንክ አካውንቱን ነገር ቻት ስትሪክ ክሊር አድርጎብኛል ማየት አልችልም። ነገ ለክስ ትሄዳለህ፣ አብራቸው ትገናኛለህ። ለምን አልሄድም? ትሄዳለህ ነገ። እኔ እኮ ነኝ ከፍተኛውን የተበላሁት። እንደውም እኔ ነኝ ከነዚህ ሁሉ። ካልመጣህ ግን ሌባው ተብለህ ስልክ ቁጥር ምናምን የሚያዘው አንተ ነህ። ለእሱ አያሳስብም ማሜ። ነገ ስትሄድ ለምን ይሄ ሁሉ ይኸው እኔ የላኩበትን አካውንት ነው ያወጣለሁ። አንተም የላክበትን አካውንት አውጣ። ህግ እያየ ነው፣ መንግስት እየሰማ ነው። ገባ? ሁሉም ጆርዳን የላከበትም ይሄ ሁሉ ማን ነው? ቅድሙ ካላብ የሚባለው ልጅ ካሌብ የሚባለው የወጣው ልጅ እሱም የላከበት ሁሉም የላከበትን አካውንት እንትን ይበል። መንግስት ትኩረት ይስጠው ይሄን ነገር። በቃ ለጥፍልን አካውንት ያስገባበትን። እኔ እኮ ብር አላስገባውም እየነገርኩ። እኔ እኮ ብር አይደለም ትራንስፈር ያደረኩት ወደ አንተ ያስገባልን። አንተ ብር ካላስገባ ይኸውልህ፣ አሁን አንዴ ዝም በል። አንተ ብር አላስገባህም አይደል? አንዴ ዝም በል። ይኸውልህ አሁን አንተ ዲስትራክሽን ነው እየፈጠርክ ያለው። ምክንያቱም አሁን አንተን ጥያቄና መልስ ውስጥ ገብተን ማለት ነው አንዱንም ትክክል አልመለስክም። ጆን ዳንኤል ኦልሞስት 5 ጥያቄ ጠይቀዋል። ከ5ቱ ሁሉንም ነው የሳትከው። ሁለተኛ ነገር ደግሞ እኔ ይኸውልህ ግልጽ አድርጌ የምነግርህ የንግድ ባንክ አሁን ትራንዛክሽን ከሱ ጋር ካለ ቅድም ከሜሴጅ ከምናምን እያልክ አልነበረ? እነሱን ካለ ማውጣትና ማሳየት ትችላለህ። ከሜሴጅ ውስጥ አዲስ አበባ ከሆንክ ችግር የለውም፣ የዕለት ተዕለቱንም ማሳየት ትችላለህ። ስለዚህ አንተ ተበዳይ ከሆንክ ማለት ነው አንዴ ዝም ብለህ አዳምጥና ከዛ በኋላ የምትጠየቀውን ጥያቄ ደግሞ ማለት ነው ካላወቅ አላወቅኩም በል። ምክንያቱም እየመለስክ ያለው ዲስትራክትኛን ለማድረግ ወይንም ደግሞ ነገሩ ወደ ሳይድ እንዲሄድ እንጂ ነገሩ ፍሬ እንዲያፈራም አይደለም የፈለግከው። ምክንያቱም ይሄ ልጅ የልጁን የትምህርት ቤት ነው አይደል የተወሰደበት፣ ሀቁን የተወሰደበት እዚህ ጋር እንቅልፉን አጥቶ ሌሊቱን ሙሉ ተሰቃይቶ የሚያመጣውን ገንዘብ ነው አይደል የተወሰደበት። ልጅንም ማስተምርበት ነው ብሏል። ይሄን ሁላ ነገር እየሰማህ ገብተህ ይሄን ያህል ሚሊዮን ኮይን ይሄን ያህል እንደዚህ ምናምን ማለት ዲስትራክሽን መፍጠርና ነገሩ ወደ ሳይድ ዌይስ እንዲሄድ ማድረግ ትክክል አይደለም። ለአንተም ስምህን መናገር ቀላል ነገር ነው፣ ማወሳሰብም አይጠበቅብህም። ስለዚህ ይሄ እኛ የምናውቀው እስከዛሬ የእሱ አካውንት እንደሆነ ነው። ይሄን አካውንት መች ነው የሚጠቀመው ስል 3 ወር 4 ወር ብላል። 2024 እና 2023 ላይ ራሱ ማለት ነው ያለውን አካውንት የያዘውም እውነት ካለው ነገና በስልክ ካልሆነ ትገኛለህ፣ እዛ ባንክ ትሄዳለህ። የሁሉም ሰው ትሬስ ይደረጋል፣ ሰውየው ይወጣል። ገንዘቡንም ሳያሸሸው ያላችሁ ገንዘብ ያላችሁ ሰዎች በህግ እንዲመለስላችሁ ይደረጋል። ካልሆነ ሰውየው እስር ቤት ይገባል። አለቀ። እዚህ ጋር ምን ጭቅጭቅ ነው? ኮረኩማለሁ ምናምን እንደ ህፃን ልጅ አያስፈልግም እኮ። ብትጮው ሌሊቱን ሙሉ አይመለስም እኮ። አካውንት የት ነው ምናምን። ሲጀመር የልጁ አካውንት ከኢትዮጵያ ወጥቶ አያውቅም። ሄኖክ አለ አካውንት። እኔ ቴሌግራም ላይ ላሳየ እችላለሁ። አሁን እዚህም እንትን ላረግ እችላለሁ። ከኢትዮጵያ አልወጣም። ይሄ ሊቢያ ምናምን እያላችሁ አታሸሹት። ሊቢያ በቪፒኤን በምናምን አድርገው ከሊቢያም ሌላ ሰው ጀለሶቻቸው እየገቡ ነው እንጂ እዚህ ነው ያለው ልጁ። እዚህ ሆኖ ነው ባንክ ወደዛ ወደዚህ እያረገ እያገላበጠ እየበላችሁ ያለው። ስለዚህ ነገውን ወደ ህግ ይኬድ። እዚህ አትጨቃጨቁ፣ ምንም መፍትሄ አታመጡም። ኦኬት አለበት ሚዲያ ላይ በዚህ ልክ ድረስ ፎቶ መውጣት ካለበት መውጣት አለበት። ገብተዋል። ያልከው ሀሳብ ገዢ ነው፣ አሪፍ ነው፣ መሆንም ያለበት ነገር ነው። ግን ፎቶ በዚህ ልክ ድረስ ሚዲያ ላይ መሰራጨቱ አንዳንድ ሰዎችን ማወቁ ቆንጆ ነው፣ ለመጠቋቆምም ይቀርባል። ገብተዋል። አዲስ አበባ ጠባብ ነች፣ እንደምታስበው ሰፊ ነው ብሎ የሚታለፍ ነገር አይደለም። እንደተባለው ይሄ ሀሳብ ባይሆን አሪፍ ነው። መሆን ያነሱ ሀሳብ
እያንዳንዱ አካውንቶች ወዴት እንደገቡ ደግሞ ይታወቃሉ። ግልጽ ነው። ባንክ ስቴትመንቶች ላይ ምናምን ይወጣል። እታች አንድ ሳላዲን የሚባል ልጅም ራሱ አንድ 50 ሺህ ብር ተበልቻለሁ እያለ ነው። አውቀዋለሁ፣ ፍሬንድ ነው። 50 ሺህ ብር ተበልቻለሁ እያልክ ነው። አንተም ሄደህ መክሰስ ትችላለህ። ስልክ ቁጥር ተቀባበሉ ምናምን ኢትዮ ምናምን ትባሉትም ያለውን ነገር እንትን አድርጉት። አሁን እዚህ ጋር ማለት ነው አንዴ ላሳያችሁ የኖርማል ያወራነውን ማለት ነው። ምንም አታሳየን፣ ይቅርብን። ቶ ለማሳመን ምናምን ዘንድሮ በጣም ብዙ ቴክኖሎጂዎች አሉ። ኤአይ ነው ቅድም ያሳየን። ምን ሆነ ነው? በጣም እኛን ለማሳመን በጣም ጣርክ። ፊትህን አሳየን በቃ። ለማሳመን ከፈለክኛል አለቀ። እንመን እኔ መጣ አይደል እንዴ? ነገ እዛው እንታያለን። በቃ ነገ አሁን አታሳየን። አሁን ለማሳመን ብዙ እንትን አትበለው። ነገ ካልመጣ ግን ስልክ ቁጥር ይሰጣል፣ ካለበት ትመጣለህ ነው። ለምን እንዴ? እኔ እዚህ ጋር ራሴ እንትን እያልኩ ስለምፈዘፍል እኮ ነገ ካልመጣ እኔ የምልህ ሄኖክ፣ እኔ የምልህ ቅድም ማሜ ጋር ደውያለሁ ብልሃልና እስኪ እዚሁ ላይቭ ላይ ቁጭ ብለህ በዛ ስልክ ማሜ ቢደውል አንተ መሆንህን እርግጠኛ መሆን እንችላለን? ሌላ ሶስተኛ ሰው የለም? እንዴ ልንገርህ፣ እኔ በመጀመሪያ ማለት ነው ማሜን አሁን ያልኩህን መልስልኝ። እሺ ቅድም ማሜ ጋር እኔ ነኝ የደወልኩት እኔ ነኝ ያወራሁት በዛ ስልክ ምናምን ነገር ብልሃል። አሁን ማሜ በዛ ቁጥር ቢደውል እዚህ ሆነ እየሰማን ማውራት ትችላለህ? እንዴ ለምን አልችልም? እንዴ ኦኬ። ስለዚህ ልደውል ማሜ እኮ አሁን እኮ ደውዬለት እኮ ነው የገባሁት ለራሱ እኮ። ልክ ነህ። እንዴ ለምን ለምን ዋሻለሁ እዚህ ጋር? እኔ ቆይ 2-3 ነገር እስኪ ስልክ አንሳ። ለማንኛውም ሄሎ ማሜ 700 ሺህ የላከው ሰው ማለት ነው። 2 አካውንቶች ነግሮኛል እና ስማቸውን ልንገርህ። ከዚህ መሀል የሚመሳሰል የላካችሁ ሰዎች ነገ ለመክሰስ እንዲያመች ነው። አንደኛው ኪሮስ ገብሩ ጢቆ የሚል ወይ ቲኩ የሚል የመጀመሪያ አካውንት ማለት ነው። ኪሮስ ገብሩ ቲኩ ለሚል ነው የተላከው። ሁለተኛው አካውንት ደግሞ ደጀን ገረሙ ጸጋዬ ለሚል። አሁን እነዚህ አካውንቶች የሚገናኙ ናቸው። ማን ነው የሚለው ስሙ? ሉሊት ዮሐንስ። ይኸው በዚህ ነው የተበላሁት። ሰውየው ማለት ነው ልንገር፣ እዚህ ጋር በጣም ብዙ አካውንቶች ነው የሚጠቀመው። የሚገርምህ አሁን ይጠቀም መውጣቱ አይቀርም። ሄኖክ አንዴ ዝም በል ሄኖክ። ማሜ ነገ ሄደን አሁን ምን አለ መሆን በላይ ነገ ስናመለክት ማለት ነው ለፖሊስ ጣቢያ እዛ ፌደራል ፖሊስ ሲያወጡት እነዚህ አካውንቶች እርስ በርስ ይገናኛሉ። ሁሉም ከነመታወቂያቸው ይወጣሉ። ደጀን ገረሙ የሚለውም ሌላኛው ደግሞ ኪሮስ ገብሩ የሚለው አንተ የላከውም ሉሊትም ሁሉም ተይዘው ይቀርባሉ። ከዛን ማን ያንን አካውንት እንደሚያስተሳስረው ያወጡታል ሲገረፉ ማለት ነው ሁሉም ሲያዙ። ስለዚህ ነገ ይህንን ለፖሊስ ማመልከት ነው። እዚህ ጋር መጨቃጨቅ ምንም አይሰራም። ሄኖክ አንተም ውሸት እንዳለብህ አሁን የሄኖክን አካውንት የምትጠቀመው ውሸት እንደምትዋሽ የሚያስታውቀው አንድ ቤዝመንት ያለው ነገር አታወራም። ሁሉም በቃ ፎልስ ነገር ነው፣ የተወዛገበ ነገር ነው የምታወራው። አሁን ሌላም ሞንዬ አፍህን በማርዤ አንድ ነገር ብቻ ለዚህኛው ሄኖክ አንድ ነገር ልንገር። እኔ አንድ ጥርጣሬ ያለኝ ከአንተ አንተ ይሄኛው ሄኖክ ነህ እያልኩ ነው አይደለም? ኦኬ አንድ ቪዲዮ ክፈት ወይ ስምህን ንገረን እባክህ። አሁን እዚህ ጋር እኔ መሰለ ነው የሚለው ስሙ መሰለ ነው። የሲሙ ማሜ ስሙ መሰለ ነው የሚለው። ይሄን አካውንት ይዘመታል። ለምን ሰው ጠየቀኝ አትበል እባክህ። በህግ ላይ እናየዋለን። ህግ ላይ እዛው አብረን እንትን እንላለን። ማሜ ቤኪ ሙዚቀኛው የሚባለው ልጅ ያወቃችሁት? እሱ አሁን አውርቶኝ ነበር ከ4 ሰዓት ምናምን በፊትና የሆነ ቺክ ስልክ ቁጥር ደውሎ ኦንላይን ግቢ ምናምን ነገር ብሎኛል ምናምን ብሎ ስልክ ቁጥር ልኮልኛል። 2 ስልክ ቁጥሮች፣ እነሱን ስልክ ቁጥሮችም አንድ ላይ መዝግባችሁ ማቅረብ ትችላላችሁ። ኢንስታግራም ላይ ላከለት ነው ለቤኪ። ከቻላችሁ አስገቡት፣ እስቲ ጆይ አስገቡት። ቤኪን ዘፋኙ ማለት ነው። እኔ አልችልም ማስገባት። ማሚ ያስገባ። ይሄው ገብቷል። ይሄው ገብታለች። ቤኪ አውሪ እስቲ። ደህና መሻችሁ። ቤኪ ሰላም ነው አለው። እኔን ከ4 ሰዓት በፊት ደውሎ አውርቶኛል ከኢንስታግራም ላይ ከ4 ሰዓት በፊት ምናምን። ትላንትና ብቻ አይደለም የጠየቀኝ እኔም ብር ከትላንት በፊት ነው። ከትላንት በፊት
መጀመሪያ ምን አደረገኝ? የሆነ ቦታ ኮሜንት ስጽፍ ግባና እንዴ የሚዘፍነው ልጅ ነው እንዴ ምናምን ካልገባህ ምናምን አለኝና ፎሎ አደረገኝ። ከዛ ገባሁኝ ምናምን ዘፈንኩኝና ስወጣ ቴክስት አደረገልኝ። ወንድሙ የሚል ቴክስት ነው የጻፈልኝ። አለኝ ቴክስቱ እንዳለ ከመጀመሪያ ቀን ጀምሮ ስክሪን ሪከርድ አለኝ እኔ። ከዛ እንዴት ነህ ምናምን አለኝ። አለው እግዚአብሔር ይመስገን ምናምን አልኩትኝ። ከዛ ምንድነው ጠፍተሃል ምናምን ሲለኝ አይ ተፍተፍ እያልኩኝ ነው አልበም ምናምን አሰራም ወይ ምናምን አለኝ። ከዛ እየሞከርኩኝ ነው ምናምን አልኩትኝ። ምንድነው አሁን ያለህበት ምናምን ሲለኝ በቃ እንደዚህ ነው እየሰራው ነው፣ ግን በጣም ብዙ ነገር ያስፈልጋል ለመስራት ምናምን እና አንዳንድ ደግሞ የገባውባቸው ነገሮች አሉ እነሱን ለማስተካከል ነው። ምንድነው እኔ ማገዝ የምችለው ከሆነ ምናምን አለኝ። ከዛ እንደዚህ ነው አሁን ያለውበት ሁኔታ ይሄ ነው ብዬ ምናምን ስነግረው እና ቀላል እኮ ነው በቀላል ብር የሚፈታ እኮ ነው፣ በቃ እኔ እንዳለ ልክልሃለሁ ምናምን አለኝ። እንዳለ እንዴት ለማታውቀው ሰው ትልካለህ? እንዳለ እንዴት ታደርጋለህ እንደዚህ ምናምን አልኩት። ከዛ አይ በቃ ልክልሃለሁ ምን ችግር አለው? እኛ እኮ ያረዳ ልጆች ነን፣ ብዙ ያለፍን ሰዎች ነን እና እንኳን ይቺን ብዙ ነገር እኮ አድርገናል። ለማንም እኮ ነው ላይቭ ላይ አንበሳና ምናምን ስንበትን የምንውለው ምናምን አለኝ። ከተጠራጠርኩኝና ኢንስታግራም ላይ አውራኝ ምናምን ሲለኝ እሺ ብዬ ፎሎ አደረኩት። ሳየው እነ ጆንም ፎሎ ያደርጋቸዋል፣ ብዙ ሰው ፎሎ ያደርጋል። ከዛ ማቃቸው ደግሞ ኳስ ተጫዋቾች አሉ፣ እኔ ማቃቸው ኳስ ተጫዋቾች እነሱንም ፎሎ ያደርጋቸዋል። ከዛ እዛ ላይ ያየሁት ምናምንና ደወለልኝ። በነጋታው ደወለልኝና 300,000 ብር የሚያስገባ ሰው ይኖራል እንዴ ምናምን አለኝ። ለምንድን ነው ምናምን ስለው የሆነ ጉዳይ ኖሮብኝ ለኔ ዛሬ አይደርስም ምናምን አለኝ። ቆይ ልፈልግልህና እነግርሃለሁ ብዬ ከዛ ጊዜ ጀምሮ ስክሪን ሪከርድ ማድረግ ጀመርኩኝ፣ እያንዳንዱን ቴክስቱን ማለት ነው። ከዛ ብር ይገባል ያለኝ የዛሬ 2 ሳምንት ነው። ያንተን ብር በቃ እልከዋለሁ ምናምን ያለኝ። ሮብ ይገባልሃል አለኝ። ሮብ ዕለት ያው እንግዲህ ሰው አስገባልሃለሁ ብሎ በፍቃዱ አደርግልሃለሁ ያለህን ብር አንተ አትጠይቅም። ዝም አልኩትኝ። እንዴት ነህ ምናምን አልኩትኝ። አይመልስም ቴክስት ምናምን። የሆነ ሰዓት ተመለሰና ብሮ ጠፋውብሽ አይደል? የሆነ ነገር አጋጥሞኝ ነው በእናትሽ፣ ሀገር ቤት ያልተስተካከለልኝ ነገር ኖሮ ነው። ባለፈው ያልኩልሽን ግማሹን አግኝቼዋለሁ፣ 150,000 ብር ካለ ላኪልኝ አለኝ። እኔ 150,000 ብር የለኝም፣ ግን በቃ ቼክ ላድርግልህ ምናምን ብዬ የሆነ ሰው አጠገቤ ነበርና የሆነ ትልቅ ሰው ሳዋራው በቃ ይሄ ልጅ ሌባ ነው፣ ዝም ብለህ ግን አውራው አለኝ። ከተሳካልህ የሚሳካልህ ከላከልህ፣ ግን ሌባ ነው በቃ 100% እርግጠኛ ሆኜ ልንገርህ፣ እያንዳንዱን ቴክስቱን አስቀምጠዋል። እሺ ብዬ ከትላንትና ወዲያ ድጋሚ ወደ ባንክ እየሄድኩኝ ነው ብር ላስገባልሽና የኢንሹራንስ የመኪና ኢንሹራንስ 200,000 ብር አስገባ ተብዬ ለሁለቱ መኪኖቼ የሚያስገባልኝ ሰው አጣው፣ ፈልጊልኝ አለኝ። ከዛ ከጀለስ ጋር አብሮኝ ከተቀመጠ ጀለስ ጋር ድራማ ሰራን። ቴክስት ተላላክንና እኔና ጀለስ እንደዚህ ለሰው ብር አስገባልኝ 100,000 ብር ነው የምችለው አልኩትኝና 100,000 ብር እንደዚህ አስገባልኝ፣ ቴክስቱ ምናምን አለኝ 100,000 ብር አስገባልኝ ምናምን ስልህ ስክሪንሻት አድርጌ የምልክለት ስለሆነ ማታ ነው የምችለው፣ የቢሮ ብር ነው፣ ከ12 ሰዓት በኋላ ልክልሃለሁ በለኝ አልኩት በቴክስት። እንደዛ ተባባልንና ቴክስቱን ስክሪንሻት አድርጌ ላኩለት ኢንስታግራም ላይ። ማታማ አይሆንም በጣም አስቸኳይ ነው ምናምን አለኝ። ከዛ በኋላ እንደዛ ማድረግ አልችልም በቃ ጣርኩኝ አልኩትኝ። እቤት ተኝቼ በቃ ስልኬንም ላሲዝ በቃ ምናምን አልኩትኝ። ሄጄ በቃ አሁን ወደዚህ እየሄድኩኝ ነውና እሱ የሚሰራውን ድራማ ብቻ ሰራውበት እኔ። ከዛ በነጋታው ቴክስት አደረገልኝ። ወንድሙ ትላንት ጠፋሽ አለኝ። አለውኝ አልኩትኝ። አልተሳካልህም እንዴ ምናምን አለኝ። እንዴ ትላንትና ግዴታ ነው እኮ አልከኝ፣ ትላንትና ከትላንት ካለፈ አይሳካም ብለኸኛል አልኩት። ከዛ አይ በቃ 50,000 ብር ብቻ ነው የጎደለው፣ ሰዎቹ እጥፍ ብር ይታያ ትልቁ አርጊ ውስጥ ማሚ መጀመሪያ ሲጽፈው ተሳስቶ ነው። እሺ አንድ ቁጥር ይጎል ነበር። ከዛ ኒያቲ ትባላለች ኦንላይን ግቢ በልልኝ ፕሊስ ብሎ ቴክስት እንትን አደረገልኝ፣ ደወለልኝ። ደወልኩለትና ሄኖክ ኦንላይን ግቢ ብሎሻል ስላት መንገድ ላይ ነኝ፣ ኦንላይን እያወራህ ከሆነ መንገድ ላይ ነኝ በለው፣ እቤት ስገባ እደውልልሃለሁ በለው አለች። አሁን ላይ ከጠቀማችሁ ብዬ ነው። እኔ ምንም 5 ሳንቲም የተበላሁት ነገር የለም ከመጀመሪያው ቀን ጀምሮ ስላወቅኩኝ። አረ ይጠቅመናል። እኔ እኮ አስገድጄ ነው እኮ የሰጠሁት። እኔ የዓለማችን ፋራ ነኝ። ወየው ውጭ የላከልኝን ቮይስ እያንዳንዱን ቴክስቱን ከቲክቶክ ጀምሮ ይህም ልጅ አሁን ከገባውን ልጅ ጀምሮ ከቲክቶክ ጀምሮ ቴክስት ያጠፋል ካለው ልጅ ጀምሮ
እያንዳንዱ ስክሪን ሪከርድ እኔ ጋር አለ። የሚፈልግ ሰው ልክለታለሁ ከመጀመሪያ ቴክስታችን ጀምሮ ቮይሱ ሳይቀር። ዛሬ ኢቭን ዛሬ በስልክ ደውሎ በሌላ ስልክ በዚህ ስልክ ሪከርድ ማድረግ ስለማልችል በሌላ ስልክ አንተ የምትለው ስልክ የሚስቱ ነው። ሚስቴ ናት ብሎ ያስተዋወቀንና ገንዘብኛ ዲፖዚት የምናደርግላት የነበረው ነው። ይኸው እያሳየው ነው። በቃ ኒያቲ ትባላለች አለኝ። ኒያቲ ትባላለች፣ ደውልላትና ኦንላይኑን ይበላት። ቅድምን ያውርቻታለሁኝ እና ብራችሁን አልመለሰም ወይ ብያለች ነበር። ከዚህ በጠዋት ከደወልኩኝ በዚህ ሰዓት ከደወልኩኝ ስለሚቆጠር አለኝ። ከዛ በጣም እንደውም እንትን ያለኝ በንጋታው ሲደውልልኝ ያለኝ የዛን ቀን ማታ ያለኝ ለኢንሹራንስ ስላስገባ ነው ያለኝ። በንጋታው ስጠይቀው ረስቶት ምን አለኝ? ጨረታ ነበረብኝ፣ በቃ ጨረታው አልተሳካም፣ ሌሎች ሰዎች እንትን ሊሉት ነው አለኝ። ከዛ ቅድም እንደውም ከጀለስ ጋር በቃ ይሄንን ልጅ እልውን ማስጨረስ መቻል አለብኝ። ማሜ ጋር ምንም እንዳላየ ሪከርድ እንዳላየውኝ ኢቭን ስክሪንሾት አለ። ትላንትና እባክሽ የተፈጠረውን ነገር ብትሰሚ አለኝ። ቴክስቱ አለ፣ ስክሪንሾት አድርጌ ያሳያችኋለሁ። ምን ተፈጠረ አልኩትኝ፣ ምንም እንደማያውቅ። አረ ማሜ ጋር ገብቼ እኮ እንደዚህ ያለና ደወለልኝና ምን አለኝ? እኔ ጆና ማሜ በውስጥ አውርተን ለእኔ እኮ ማሜ ላከልኝ 100,000 ብር ነው፣ ግን 1 ሚሊዮን ብር ብሎ አወራ። ከዛ ጆን ዳንኤል እኔ ልስጥህ አለው። እንደውም በውስጥ አወራን ለ3 እኔ እሱና ማሜ ብቻ። እና ዛሬ ነው ይህን ማውራ፣ ዛሬ ከ4 ሰዓት በፊት ምናምን ደውሎልኝ እና እንትን አለኝ። በቃ ጆና እኔ በውስጥ አውርተ ነው 500,000 ብር ካልሰጣችሁኝ አልፈልግም አለኝ። 100,000 ብር ወስዶ ምን አይነት ህሊና ቢኖረው ነው ማሜ? ታውቀዋለህ አይደል? ፕሬዚዳንት ማሜን ሲለኝ እኔ በቪፒኤን ነው የምጠቀመው፣ ኢንተርኔቴ ምናምን ብዙ ስለማይሰራ የሀገር ውስጥ ቲክቶክ ቪዲዮ አይመጣልኝም። እኔ መቶልኝ የማያውቅም ምናምን አልኩት፣ ሰከስኩት። ከዛ ከጆ ጋር አውርተነው ነበረ። ጆም ልላክልህ አለው። ማሜም ደግሞ በቃ 500,000 ብር ካልሆነ ምናምን ብሎ ገገመ። እንዴ እንደዚህ አይነት አሰራር አለ ወይ? ያው በቃ ላልኩሽ ጉዳይ ነበር የላኩለት ምናምን አለኝ። ብቻ በጣም ድራማ ይሰራል። እኔ ሁሉም ቮይሱ አለኝ፣ ሁሉም ቴክስት ያደረገልኝ ነገር አለኝ። ኢቭን ልጁ ቴክስት ያጠፋል። አሁን ቲክቶክ ላይ ሄኖክ ኤልያስ በሚለው አካውንት ሲገባ የዛን ቀን ለኔ ምን ብሎኛል መሰለ? እማላቃቸው ሰዎች አካውንቴን ገብተው ቀየሩብኝ፣ አካውንቴን አጠፉብኝ። 400,000 ኮይን ገዝቼ የዛን ቀን ማታ 400,000 ኮይን ገዝቼ አበባ እንኳን አልሰጠሁትም። ሌሊት 10 ሰዓት ላይ አካውንቴን ቀየሩብኝ አለኝ። ግን አንዴ እዚህ ጋር ማሜ እኔ ማውራት የምፈልገው አሁን 14,000 ሰው አለ። ሰውን ለማስጠንቀቅ እንደዚህ ወንጀሎች የሚሰራው አካውንታችሁን ስጡንና እንከራየው የሚባል ነገር አለ። እዛ ብዙ ጊዜ የታሰሩትን ስታይ ምን አድርገ ነው ስትላቸው እኔ ምንም አላቅም፣ ግን አካውንቴን ከሞባይል ባንኪንግ ጋር አገናኝቸው ለሆነ ልጅ ሰጠሁትና በተለይ እንደዚህ ነገር የሚደረገው በሙስሊሞች ሰዎች እንዴት ልበል ለቁጠባ ብለው ሌላ የሚከፍቱት አካውንት አለ አይደል? ከመደበኛ ውጪ ለሱ ብቻውን ሞባይል ባንኪንግ ታስከፍትና በቀን አበል ተደርጎ ይሰጣል፣ ይከራያል ሰውየው ማለት ነው። 10,000 ወይ 5,000 በቀን ከፍልሃለሁ ይልና የነሱን ቴሌብር አካውንት ሙሉ አክሰስ ከነቀፎ ይወስዳል በራሱ ቀፎ። ከዛም በኋላ ነው እዚህ አካውንት ላይ ያስገቡልኝ ይላል። ከዛ አካውንት ወደ ሌላ ያደርጋል። የመጨረሻ ማስተር ማይንድ ላይ ያለው ሰውዬ ብቻውን ነው የሚበላው፣ ሌላ አካውንት አስከፍቶ ማለት። በጣም የሚገርምህ እዚህ ጋር እንግዲህ ቀድሜ ባነንኩና ካላብ የሚባል ልጅ ቆጆ ካላብ የሚባለውን አወቃችሁት? ካላብ አዎ የነ ኪንግ ጓደኛ ነው። እና ካላብ የሚባለው ልጅ ስሜን መጣና ስም ባሩዲ ሙሰማ ነው እንደሚለው አለኝ። አዎ አልኩት፣ ዛሬ ማለት ነው። አዎ ስለው እንዴ ያንተን እኮ አካውንት የሆነ ቦታ ልኮ በዚህ ብር አስገቡልኝ አለ፣ አስቸኳይ ነው ምናምን አለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰውዬ እየሮጥኩ ልኩ ደውል፣ ሰውዬ ምን እንደምፈልገው አልኩት። ይኸውን ላይፍ ልገባ ነው አልኩት። ጭራሽ ማለት ነው አየህ፣ ጭራሽ ከሌላ ሰው አሁንም አጭበርብረ ወደ እኔ ልታስገባ አስበዋል። የተጭበረበረ ሰው ለመሆን ብሩን ይልካል፣ መሆንን ያሳምነዋል፣ ለእኔ ያስገባል ማለት ነው። ሜቢ የሆነ የምትባለው ማን ነው የምትባለው? ሁን ያሳየኋችሁ እኔ ብር ያስገባባት ሴትዮ ሜቢ ከእሷ በልጦ ስታስጨንቀው ከኔ ለእሷ አስገብቶ ሊሆን ይችላል። የኔን አካውንት የላከ ቦታ ካላባልኩት በዚህ ብር እንዳይላከልኩት በዚህ አካውንት እየተበላችሁ ነው፣ የማሜ ነው። ለሰውየው ደወልኩና ሰውየው አሁንም ፌክ የሰራ ነው አልኩት። አሁንም ከሌላ ሰው ዘርፈ ነው ለእኔ የምታስገባው አልኩት። ሐላል ብሬ ነው የምፈልገው በአንተ አልኩት።
ከአንተ ነው የምፈልገው አልኩና ቀጥታ ለማን ደወልኩ? ለዚህኛው ሰውዬ ማነው ኦቴፍ ሲባል የሚባለው ሰውዬ ትንሽ ቢዝነስ ውስጥ ስላለ ንግግሩም የሆነ ስላለ ደወልኩለትና ይሄ ልጅ እኮ ጉድ ሊሰራኝ ነው አልኩት። በእኔ አካውንት የኔን አካውንት ሌላ ቦታ አስተላለፈ። ስለዚህ አሁን ብር ቢገባ በወንጀል እጠየቃለሁ ወይኔ ስለው እና ሂጄ ማመልከቻ ላድርግ ወይ ፖሊስ ጣቢያ ልሂድ ወይስ ባንክ ልሂድ? እንደ ብሬ እኮ አሁን ገና ለገና ቢገባ ራሱ እየፈራው ነው። እኔ ለምን ዘርፎ አምጥቶ ሊያስገባ ይችላል? እንዳይገባ እሱን ነው የምልህ እኔ። እሱን በጣም የሚባለው ልጅ ስጠይቀው ችግር የለውም አለ። አንደኛ ይሄ ሚዲያ ህዝብ እያየ ነው፣ መንግስት የሚያውቃል፣ ህዝብ ያውቃል። ብር እንዳለ አካውንት ልካል። እንደዛ የለም እንደዛ ማሜ ምን መሰለ፣ በመርማሪዎቹ አይን ምንድን ነው ይሄ ትልቅ መኒ ላውንደሪንግ ነው። መኒውን ላውንደር እያደረገው ነው ሰውየው ማለት ነው። ጆን ዳንኤል ኧረ እባክህ ወደ መፍትሄ ሄዱልኝ፣ ኧረ ብሬ መልሱልኝ። ስለዚህ ስማ ሄኖክ የምትባለው ሰውዬ ከእሱ ጋር እየቀጠልክ እንደሆነ አንተ እያስቀጠልክ እንዳልሆነ ስራውን ለማረጋገጠኛ እንዲመቸን እዚህ ጋር ውጣና በትልቁ ቪዲዮን አብራ። አንተም ተበዳይን አይደለ? ምን ችግር አለው? በቃ ቪዲዮን አብራና ክፈት። ውጣ። ለምንድን ነው አንተ በቪዲዮ ማትከፍተው? በትልቁ አድርገውና ቪዲዮ ክፈት። ማሜ በትልቁ አድርጎ ኤልያስን ከዛ ቪዲዮ ክፈት። በቃ አዋራን፣ በቪዲዮ ወጣ አዋራን። እንዴ አንተ ተበዳይ ከሆንክ ለምንድን ነው በውስጥ የምታወራን? ክላውዲዮ ስትለው ይወጣል። ክላውዲዮ እዚህ እንትን ማለት ምንም መፍትሄ ያመጣል። የተበደሉ ሰዎች አይመሳሰልም ለማየት ብቻ ነው ይሄ ልጅ በቃ ትክክለኛ ፎቶ አሁን በውስጥ ልከውልኛ ማሜ። ይሄ ራሱ ፎቶ ልክልሃለሁ። ይሄው ፎቶ ይሄ ነው። ትክክለኛውን ፎቶ ፎቶ ተልኮልኛ ልክልሃለሁ። ሰብትልና የላክንበት አካውንት ለምሳሌ ማለት ነው እኔን እንትን ያለኝ ነው። እዚህ ጋር ቴክስቶቹ ብር ላክልኝ ሲለው ምን እንደሚለኝ ዛሬ ደረሰኝ ልክልሃለሁ ብቻ ነው በቃ። እምቢ አይልም። የሚገርም አይከለክልህም። እና እንደውም እኔን ኢትዮጵያ ውስጥ እንዳለ ነበር የነገረኝ። እና 1300 ምንድን ነው 1300 ነው በአጠቃላይ ድምሩ የሚለው 1400 በሚሊዮን ነው እዚህ ጋር ነው። ከዛ ደግሞ አይደለም ምናምን አጠቃላይ ከታች ነው ብዬ ነበረ። በሚሊዮን ቢሆን 1.3 ነው ወንድም። 1.3 ማሱ አጠቃላይ ድምሩ ብሎ ነው የነገረኝ። ኦኬ አይታይም ከታች። ኦኬ እኔ ያልኩት ከፈትና እሱ መሆኑን እስኪ ስልኩን ከፍተህ ስክሪንሻት አድርገው። ከፍተህ ይሄኛውን ራሱ አለ። አልሐምዱሊላህ ሰላም። አንተ ተበልተህ ከሆነ አሁን ሀቀኛ ከሆንክ የሆነ ተበልተህ ከሆነ ይህ ስልክ ማም ይሄ ነው ስልኩ። አንዱ ስልክ ይሄ ነው። ኦኬ አንተ በቃ ሀቀኛ ነህ። ተበልተህ ነው አይደል? አዎ ከሆነ ቪዲዮ አብራ። እኛውን ሁላችንም ቪዲዮ አብርተን ነው አይደል? እንታወቃለን። እኔ እዚህ ጋር ሲጀመር ሶሻል ሚዲያ ላይ ምንትን ብዬ ማለት ሰርች በአካል አሁን ወደ መፍትሄው ለመሄድ ያክል ማለት ነው። ምን መሰለ፣ ወደ ህግ ለመሄድ የተበላ ሰው ይሰብሰብና ነገው ክስ ይመስረት። ከዛም በኋላ የተላላከበት አካውንት እንዳለ ማሜ ያስገባበት አካውንት የሁሉም ስለሚገናኝ የሚያወጡበትም የሁሉም አካውንት ይታገዳል። ከሱ ጋር የተሳተፉ ሁሉም ሰዎች ይታሰራሉ። ያ ነው ሶሉሽን የሚሆነው። አካውንት የተጠቀመባቸውም የላኩም ያስላከም የገባም ያኔ እውነቱን ያወጡታል ልጁ ውጭ። ስለዚህ የዚህ ልጅ ራሱ ስልክ ቁጥሩ ያዘው፣ የዚህን አሁን የገባውን ጠዋት ደውዬላለሁ ብሎ ያዘውና ይህንንም ስጠው። አዎ የአሁኑ ሰው የአሁኑ ልጅ በደንብ መያዝ አለበት። ቁጥሩ ካለ ችግር የለም። ማሜ ቁጥሩን ለእኔ ላክልኝ። እሺ ቁጥሩን የዚህ ልጅ ቁጥር ያዘው። ይሄ ልጅ አንደኛ ተባባሪ ሆኖ ነው ነገር ለ1 ሚሊዮን ብር ተበርቶ ቪዲዮ አልከፍትም ማለት ነው። ጎን ለጎን ቁጭ ብለው ነው እኮ ይሄን ነገር እየቀመሩ ያሉት። ጎን ለጎን ቁጭ ብለው ነው። ሄኖክ ይኸውልህ ጊዜ ሲገዛና ሲለሳለስ ስለማታውቁት ካየኸው ማታ ነው ሎጊን ያልኩት አለ። ሰዓቱን ግን ካየኸው ሎጊን ያለበት ላይ ሞርኒንግ ላይ ነው የሚለው። ገብቶሃል? ስለዚህ ማታ ላይ ሲያወራ የነበረው ማን ነው? ከሁለት አንዱ። ይኸው አሁን እሱ ያሳያችሁ ኤአይ ጀነሬትድ የሆነ እንትን ነው ራሱ ፎቶ ማለት ነው። እዚህ ጋር አሁን ይሄ የገባ የወጣው ምናምን የስልኩን ሎጊን ሂስትሪ ያሳያችሁ ኤአይ ጀነሬትድ የሆነ ነው። እና 1 ሚሊዮን ብር ተበልቶ እኔ ቪዲዮ ሶሻል ሚዲያ ላይ ያልወጣም ቪዲዮ ምናምንም 1 ሚሊዮን ተበልቻለሁ ካለ ብሩ ነው የሚፈልገው። እንዲሰጠው ቪዲዮ ወጣ
ይህንን እንትን ሰፋ አድርገው ላሳያችሁ። እዚህ ጋር እኔ የእሱን ቻት ሂስትሪ ክሊር አድርገውብኝ ማየት ስለማልችል ነው እዚህ ጋር ማለት ነው። አንተ እናቴ ተው ፊቱ ራሱ ግንባር ራሱ አስተውቃል። እናቴ ተው ሲጀመር እኔ እኮ ኢትዮጵያ ውስጥ ነው የምኖረው። እንዴት ነው የምታስቡት? ኢትዮጵያ እኮ ሎጊን አሁን ሪከርድ ያደረገ ሰው ፊቱ ታይቷል። በቃ ከሪከርድ ላይ ፊቱ ይወጣል። ሎጊን አልኩት ያለው እኮ ኢትዮጵያ ነው። ቅድም ኢትዮጵያ ነው የሚለው፣ አሁን ደግሞ ሊቢያ ነኝ አለ። ሊቢያ ነኝ እኮ እኔ ኢትዮጵያ ውስጥ ነኝ ያለሁት እያልኩ፣ አሁን ደግሞ ሊቢያ ነኝ ብለህ ነበር እኮ። ሊቢያ ውስጥ ነው የምኖረው እያልከኝ እኮ ነው እንዴ? አሁን ሊቢያ ውስጥ እኮ ነው የምኖረው። እንዴ ፊቴን ምናምን ትለኛለህ? እንደዛ አላልኩም። እኔ ኢትዮጵያ ውስጥ ነው የምኖረው ነው ኢየሱስ ማነው ስም ወንድሜ? ቆይ ሄኖክ ማን ነው? አሁን በሄኖክ አካውንት የገባው ስም ማን ነው እኮ? እኔ እኮ ሶሻል ሚዲያ ላይ ስሜ ማውጣት ስላልፈለግኩ ነው። ሞን አይነግርህም። አንተም አይነግርህም፣ በታሪክ አይነግርህም። አንድ ላይ ለማመልከት እኮ ነው። አንተም ከተበደልክ ያስገባህበትን አካውንት አውጣ ስንል አትነግረንም። የባንክ አካውንቱን ቻት ሂስትሪ ክሊር አድርጎብኛል ማየት አልችልም። ነገ ለክስ ትሄዳለህ፣ አብራቸው ትገናኛለህ። ለምን አልሄድም? ትሄዳለህ ነገ። እኔ እኮ ከፍተኛውን የተበላሁት እንደውም እኔ ነኝ ከነዚህ ሁሉ። ካልመጣህ ግን ሌባው ተብለህ ስልክ ቁጥር ምናምን የሚያዘው አንተ ነህ። ለእሱ አያሳስብም ማሜ። ነገ ስትሄድ ለምን ይሄ ሁሉ ይኸው እኔ የላኩበትን አካውንት ነው ያወጣለሁ። አንተም የላክበትን አካውንት አውጣ። ህግ እያየ ነው፣ መንግስት እየሰማ ነው። ገባ? ሁሉም ጆርዳን የላከበትም ይሄ ሁሉ ማን ነው? ቅድሙ ካላብ የሚባለው ልጅ ካሌብ የሚባለው የወጣው ልጅ እሱም የላከበት ሁሉም የላከበትን አካውንት እንትን ይበል። መንግስት ትኩረት ይስጠው ይሄን ነገር። በቃ ለጥፍልን አካውንት ያስገባበትን። እኔ እኮ ብር አላስገባውም እየነገርኩ። እኔ እኮ ብር አይደለም ትራንስፈር ያደረኩት ወደ አንተ ያስገባልን። አንተ ብር ካላስገባ አሁን አንዴ ዝም በል። አንተ ብር አላስገባህም አይደል? አንዴ ዝም በል። ይኸውልህ አሁን አንተ ዲስትራክሽን ነው እየፈጠርክ ያለው። ምክንያቱም አሁን አንተን ጥያቄና መልስ ውስጥ ገብተን ማለት ነው አንዱንም ትክክል አልመለስክም። ጆን ዳንኤል ኦልሞስት 5 ጥያቄ ጠይቀዋል። ከ5ቱ ሁሉንም ነው የሳትከው። ሁለተኛ ነገር ደግሞ እኔ ይኸውልህ ግልጽ አድርጌ የምነግርህ የንግድ ባንክ አሁን ትራንዛክሽን ከሱ ጋር ካለ ቅድም ከሜሴጅ ከምናምን እያልክ አልነበረ? እነሱን ካለ ማውጣትና ማሳየት ትችላለህ። ከሜሴጅ ውስጥ አዲስ አበባ ከሆንክ ችግር የለውም፣ የዕለት ተዕለቱንም ማሳየት ትችላለህ። ስለዚህ አንተ ተበዳይ ከሆንክ ማለት ነው አንዴ ዝም ብለህ አዳምጥና ከዛ በኋላ የምትጠየቀውን ጥያቄ ደግሞ ማለት ነው ካላወቅ አላወቅኩም በል። ምክንያቱም እየመለስክ ያለው ዲስትራክትኛን ለማድረግ ወይንም ደግሞ ነገሩ ወደ ሳይድ እንዲሄድ እንጂ ነገሩ ፍሬ እንዲያፈራም አይደለም የፈለግከው። ምክንያቱም ይሄ ልጅ የልጁን የትምህርት ቤት ነው አይደል የተወሰደበት፣ ሀቁን የተወሰደበት እዚህ ጋር እንቅልፉን አጥቶ ሌሊቱን ሙሉ ተሰቃይቶ የሚያመጣውን ገንዘብ ነው አይደል የተወሰደበት። ልጄንም ማስተምርበት ነው ብሏል። ይሄን ሁላ ነገር እየሰማህ ገብተህ ይሄን ያህል ሚሊዮን ኮይን ይሄን ያህል እንደዚህ ምናምን ማለት ዲስትራክሽን መፍጠርና ነገሩ ወደ ሳይድ ዌይስ እንዲሄድ ማድረግ ትክክል አይደለም። ለአንተም ስምህን መናገር ቀላል ነገር ነው፣ ማወሳሰብም አይጠበቅብህም። ስለዚህ ይሄ እኛ የምናውቀው እስከዛሬ የእሱ አካውንት እንደሆነ ነው። ይሄን አካውንት መች ነው የሚጠቀመው ስል 3 ወር 4 ወር ብላል። 2024 እና 2023 ላይ ራሱ ማለት ነው